የመጀመሪያው ኢቃማ በየስንት ጊዜው ይታደሳል? አንዲት እህቴ ናት ኢቃማ በየስንት ጊዜው ይታደሳል ብላ ጠይቃኝ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣው ኢቃማ በየስንት ጊዜው ነው መታደስ ያለበት የሚለውን ነው የምመልስላችሁ። እንደዛ ብላ ጠይቃኝ ነው። እንዴት እንደሚታደስ መቼ እንደሚታደስ በየስንት ጊዜው መታደስ እንዳለበት ነግራችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ያላደረጋችሁ ደግሞ ቪዲዮውን ስትጀምሩ ላይክ እያደረጋችሁ እንዲሁም ለእህቶቻችሁ እንዲጠቅም ሼር ማድረጋችሁ እንዳትረሱት። እንዲሁም አረብ ሀገር ስላላችሁበት አንዳንድ ማወቅ የምትፈልጉት ጥያቄ ካለ ደግሞ ኮሜንት መስጫው ላይ አስቀምጡልኝ። ብችል በኮሜንት ብችል ደግሞ ቪዲዮ ሰርቼ እመልስላችኋለሁ፣ ምላሽ ታገኛላችሁ ማለት ነው። ያላችሁት ከአመት በታች እድሳት የለም። ምንም ነገር ቢፈጠር አንዲት ሴት ልጅ 2 አመት ኮንትራት ከጨረሰች በኋላ አንዳንድ መዳሞች ለ6 ወር ያሳደስኩልሽ ለ7 ወር ያሳደስኩልሽ ይላሉ። 6 ወር 7 ወር ብለው ደግሞ ከዛ ስትደርሱ ደግሞ እናንተ ላታውቁ ስለምትችሉ እነሱ የሚሏችሁን ብቻ ስለምታምኑ ከዛ 6 እና 7 ወር ከደረሳችሁ በኋላ 5 ወር እንደገና አለ ምናምን ሊሉ ይችላሉ። እንደዚህ ስላለፋችሁበት ችግር የለም ምናምን ትሉ ትችላላችሁ። ነገር ግን አንድ ኢቃማ 2 አመት ኮንትራት ከጨረሳችሁ በኋላ የሚታደሰው ከአመት በበላይ ነው እንጂ ከአመት በበታች እድሳት የሚባል ነገር የለም። ሁለተኛው ደግሞ ኮንትራት እንዴት ይታደስ? የኮንትራት ከጨረሳችሁ በኋላ ኢቃማችሁ እንዴት ይታደሳል? እንደ ሰዎቻችሁ አይነት ይለያያል። ያ ማለት ደግሞ ምንድነው? አንዲት ሴት ልጅ ወይም አረብ ሀገር የምትሰሩ ኢቃማ ከአሰራችሁ በኋላ 2 አመት ከጨረሳችሁ በኋላ እንደ ሰዎቻችሁ አይነት ይለያያል። ያልኩት ምንድነው? 2 አመት ከጨረሳችሁ በኋላ ለ1 አመት ማሳደስ ይቻላል። ለ2 አመት እና ለ3 አመትም ከእናንተ ጋር ተነጋግራችሁ እዚህ ቤት 2 አመት 3 አመት መስራት ትችላለሁ እፈልጋለሁ ካላችሁ ማሰራት ትችላላችሁ። እነሱ ያሰሩላችኋል። እንደ ሰዎቻችሁ አይነት ነው ያልኩት። ነገር ግን ያለ እናንተ ፍቃድ 1 አመት ከፈቀዳችሁላችሁ በኋላ 2 አመት 3 አመት ግድ ነው ብሎ ሊሏችሁ ይችላሉ። ግን ያለ እናንተ ፍቃድ እነዛ ሰዎች የሚያሳድሱት ወይ የሚያድሱት እናንተን ደውለው ሳይጠይቋችሁ የእናንተ ፍቃድ ሳያገኙ 2 አመት 3 አመት 4 አመት ማሳደስ አይችሉም፣ ማደስም አይችሉም። በእናንተ ፍቃድ ከሆነ ግን እንደ ሰዎቻችሁ አይነት ያልኩት እንደዚህ አድርጋችሁ ማሳደስ ትችላላችሁ። ከ1 አመት በበታች ግን ለ3 ወር ለ4 ወር ነው ምናምን ብለው ብዙ መዳሞች እንትን ይላሉ። ይሄ የሚሉበት ደግሞ ለ5 ወር ለ6 ወር ለ7 ወር የሚሉት ደግሞ ዋነኛው ሚስጥር ምንድነው? አንድ ልጆች ትምህርት ቤት ካልጨረሱ፣ 2 የታመመ ሰው እናንተ ይዛችሁ ከሆነ ለምሳሌ ከ2 ከ3 ወር በኋላ የሆነ መፍትሄ የሚያገኙ ከሆነ እስከ 7 ወር እስከ 8 ወር ባለው እናንተ ከዛ ቤት የግድ የምታስፈልጉ ከሆነ የለመደ ሰራተኛ ደግሞ በጣም ወሳኝ ነገር ነው። ከደሞሳቸው ይልቅ ብዙ ነገሮቻችሁ ትግባባላችሁ። ቋንቋ ባትችሉም እንኳን የሚጠሉትና የሚወዱትን መቼ ስራ እንደሚሄዱ መቼ ከቤት እንደሚሆኑ በደንብ ስለምታውቁ ብዙም ነገር 2 አመት ከጨረሳችሁ በኋላ ብዙ ነገር አትጣሉም፣ አትጨቃጨቁም። መጀመሪያ አዲስ እንደመጣችሁ ግራ አትጋቡ። በዚህ ምክንያት 3 ወር እናሳድስልሽ ይላሉ፣ 4 ወር እናሳድስልሽ ይላሉ፣ የ5 ወር እናሳድስልሽ ይላሉ። ይሄን የሚያሳድሱላችሁ ምክንያት ምንድነው? በእንደዚህ አይነት ምክንያቶች የታመመ ሰው ካለ የግድ እናንተ የምታስታመሙት ከሆነ ለ4 ወር ለ5 ወር ለ6 ወር ካሳደሱ ከ4 ከ5 ከ6 ወር በኋላ ያ ሰው ወይም እናንተ የያዛችሁት ነገር ከነሱ ጋር የሚላቀቅ ከሆነ እናንተ ደግሞ ከዛም በኋላ ብትሄዱም ያን ያክል ጉዳት ከሌለው ለነሱ ያን ያክል አስፈላጊ ካልሆናችሁ እንደዚህ ብሎ ሊያሞኛችሁ ይችላሉ። ግን ከ1 አመት በበታች ምንም አይነት የኢቃማ እድሳት የለም። ለ1 አመት ለ2 አመት ሊያሳድሱላችሁ ይችላሉ እናንተ ከፈቀዳችሁ። ግን ከዛ በበታች እድሳት እንደሌለ ነው የምነግራችሁ።